ይህን ታሪክ ሰምተው ያውቃሉ? ታላቁ የቻይና ግንብ ከጨረቃ ላይ ባዶ አይን የሚታይ ብቸኛው የሰው ልጅ ግንባታ ነው። ሰላም የዓለም ድንቆች የዩቲዩብ ቻናል ቤተሰቦች፣ እንኳን ወደ ዓለም ድንቆች የዩቲዩብ ቻናል በሰላም መጣችሁ። ይህ ግንባታ 2000 ዓመታት በላይ የተሰራ ከ10 ሺዎች የሚቆጠሩ ኪሎ ሜትሮችን የሚሸፍንና በዓለም ላይ ካሉት 7 ድንቆች አንዱ ነው። በእግር ለመጓዝ ምን ያህል ጊዜ ይፈጃል? ምን ያህል አስገራሚ ስሌቶች ከግንቡ ጀርባ ተደብቀዋል? ዛሬ የታላቁን የቻይና ግንብ አስደናቂ እውነታዎችና አፈታሪኮችን እንፈትሻለን። ታላቁ የቻይና ግንብ በዘመናት የተለያዩ ክፍሎችን ያቀፈ ነው። ከሚታመን በላይ የሆነ ስፋት አለው። አጠቃላይ የርዝመቱ ስፋት ስንት ነው? መጀመሪያ ላይ 6000 ኪሎ ሜትር ተብሎ ይገመት ነበር። ግን የቅርብ ጊዜ ምርምር ግንቡን ቅርንጫፎቹና ተፈጥሯዊ መከላከያዎችን ጨምሮ 21196 ኪሎ ሜትር፣ ይህ ከዓለም የሂሳብ አከፋፈል መስመር ግማሽ ያህል ነው። ወደ ግንቡ የሄደው ጉዞ ከ2000 ዓመታት በፊት የንጉሠ ነገሥት ቺንሺ ሁአንግ ተጀምሮ በሌሎች ስርወ መንግስታት ተጠናቀቀም። አሁን ወደ ዋናው ጥያቄያችን እንመለስ። ይህንን 21196 ኪሎ ሜትር ግንብ በእግር ለመጓዝ ምን ያህል ጊዜ ይወስዳል? አንድ ሰው በአማካኝ በቀን 8 ሰዓት ቢራመድና በሰዓት 5 ኪሎ ሜትር ቢሸፍን በቀን 40 ኪሎ ሜትር ይሄዳል። 21196 ኪሎ ሜትር ሲካፈል ለ40 ኪሎ ሜትር እኩል ነው 530 ቀናት። ይህ ማለት ከምንም አይነት እረፍት ውጭ ለአንድ ዓመት ከግማሽ በቀጥታ መሄድ ማለት ነው። ነገር ግን በእውነቱ ግንቡ በቀጥታ ለመሄድ አስቸጋሪ በመሆኑ ተራሮች ላይ ያለ፣ አንዳንዴም ወደ ጥልቁ የሚወርድ እና በበረሃ ውስጥ የሚያልፍ ስለሆነም ጉዞው ከ2 ዓመት በላይ ሊወስድ ይችላል። ይህ ስሌት የግንባታው ሰዎችን የሰው ጉልበትና ጽናት ምን ያህል እንደነበረ ያሳያል። አሁን ደግሞ ወደ ታላቁ አፈ ታሪክ። ታላቁ የቻይና ግንብ ብቸኛው ከጨረቃ ላይ የሚታይ ሰው ሰራሽ ግንባታ ነው? መልሱ አይደለም። ይህ ታሪክ የተዛመተ ቢሆንም የጨረቃ ላይ ጠፈርተኞች በተደጋጋሚ ሐሰት መሆኑን አረጋግጧል። ግንቡ ሰፊ ቢሆንም የስፋቱ በአማካኝ 6 ሜትር ከርዝመቱ አንጻር እጅግ በጣም ጠባብ ነው። ከምድር መዋር እንኳን ማየት ከባድ ነው። ስለዚህ ግንቡ አስገራሚ ቢሆንም ከጨረቃ ለመታየት የሚያስችል ስፋት የለውም። ታላቁ ግንባታ ስለ ግንባታው ሂደት ሌሎች አስገራሚ ስሌቶችን ይደብቃል። ግንቡ የሩዝ ዱቄት ይዟል። ግንበኞቹም ግንቡን ለማጣበቅ ከኖራ ድንጋይ እና ከሩዝ ዱቄት የተሰራ ሞርታር ይጠቀሙ ነበር። ይህ ግንቡ እጅግ በጣም ጠንካራ እንዲሆን ረድቶታል። በግንቡ ላይ የሚሰሩ በሺዎች የሚቆጠሩ ያህል ሰዎች አልሞቱበትም። ምንም እንኳን ብዙዎች በግንባታው ላይ ቢሞቱም ዛሬ ባለው መረጃ መሰረት ግንቡ በሟቾች አጥንት ተገንብቷል የሚለውም አፈ ታሪክ ነው። የታላቁ ግንብ እውነተኛ ዓላማ ጥቃትን ከመከላከል ባለፈ ግንቡ የድንበር ቁጥጥር፣ የንግድ ቁጥጥር እና የመንገደኞች ፍተሻ ማዕከል ነበር። ታላቁ የቻይና ግንብ የሰው ልጅ ጽናትን፣ ምህንድስናና ምቾትን የሚያሳይ ዘላለማዊ ማስታወሻ ነው። በ21196 ኪሎ ሜትር መጓዝ ባንችልም መጠኑና ታሪኩ አሁንም አስደናቂ ነው። ስለ ግንቡ የሰማችሁት ሌላ አስገራሚ እውነት አለም? አስተያየታችሁን ከታች አስቀምጡልን። ይህን ቪዲዮ ከወደዱት ላይክ እንዲሁም ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። በሚቀጥለው በሌላ ቪዲዮ እስከምንገናኝ ደህና ይሁኑ።